ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ በመችቡስ ነው የመጣሁላችሁ። በጣም ቀላል የሆነ ለመስራት የማይከብድ ምቹ የሆነ ምግብ ነው። አረቦች በጣም የሚወዱት ምግብ ነው። እንግዲህ በስጋውም በዶሮም ይሰራል። እኔ ዛሬ የምሰራው በስጋ ነው፣ የበግ ስጋ ነው። እንግዲህ እናንተ በሚበቃችሁ ያለውን ብትሰሩት። እኔ ጋር የሰራሁት እንግዲህ በጣም ብዙ አይደለም ትንሽም አይደለም መካከለኛ ነውና ዛሬ ይህንን ነው የሰራሁት። እንግዲህ ቀጥታ ወደ አሰራሩ እንሄዳለን። ስጋችንን እዚህ ጋር አጥቤ አዘጋጅቼው አስቀምጬው ነበር። ያዘጋጃችሁትን ስጋ በድስቱ ተጥዶና ንጹህ ውሃ ትጨምሩበታላችሁ። የሚበቃውን ያህል ከስጋው ውሃው ከፍ ማለት አለበት። ምክንያቱም በኋላ ሲንተከተክ ወይም አረፋው ቆሻሻው የእንትኑ ሲወጣበት ይህ ምንድነው የጮማው ነጫጩ ነገር ምናምን ከላይ ሲወጣበት እንድታነሱ እንዲመችላችሁ ማለት ነው። እዚህ ጋር የምጨምራቸው ነገሮችን ያዘጋጀሁት ሽንኩርት 3፣ 4 ቲማቲም፣ 2 የፈረንጅ ቃሪያ እና ደግሞ ሎሚ ደረቅ ሎሚ 5 ፍሬ እንደዚህ በመሃል ለሁለት ነው የቆረጥኩት። እዚህ ጋር ለመችቡስ የሚጨምረው ቅመማ ቅመም ሁሉ አይነት ቅመም አለ አንድ ላይ የተዘጋጀው እሱን ነው የጨመርኩት። የሚበቃችሁን ያህል እንደምትፈልጉት ያህል መጨመር ትችላላችሁ። እንግዲህ እንደሚበቃኝ ነው ያዘጋጀሁት። እንግዲህ ስጋችን ይሄን እንዲህ ሲሆን ሲንተከተክ ቆሻሻው ከላይ በራሱ ጊዜ ሲነሳ ሳይንተከተክባችሁ እንደዚህ ከላይ ታነሳላችሁ። በኋላ አብራችሁ ሳታነሱ ከሰራችሁ ጣዕም የለውም። ካነሳችሁ በኋላ ያዘጋጃችሁትን ቅመማ ቅመም ትጨምሩና እንደዚህ ከዛ በኋላ ሁሉንም የከታተፋችሁትን ሽንኩርት፣ ቲማቲም፣ ነጭ ሽንኩርት ሁሉንም ትጨምራላችሁ አንድ ላይ። በጣም ቀላል ነው በነገራችን ላይ። አንድ ላይ ሁሉን ታዋህዱና ታማስላላችሁ። ከዛ ክድን ታደርጋላችሁ ለተወሰነ ደቂቃ ያህል ሲበስል እያያችሁ ታማስላላችሁ። ከከደንን በኋላ እንግዲህ እንጠብቋለን። ያው እንግዲህ ከ10 ደቂቃ ምናምን በኋላ ስከፍተው በጣም ጥሩ ሆኖ እየበሰለ ተንተክትኮ ነበረ። ሩዛችንን አጥበን እናዘጋጃለን። እዚህ በጣም እሽት አድርጌ ነው ያጠብኩት። እሽት ስላችሁ ያው በደንብ ማትሹ እንዳይሰባበርባችሁ ሩዙ። አያችሁ ቆሻሻ እንዴት እንደምወጣ በስመ አብ ነጭ ሆኖ ማለት ነው። ሩዛችንን እንግዲህ አጥበን ለ30 ደቂቃ ያህል አስቀምጡት ከድናችሁ ማለት ነው። ስጋው እስኪያልቅላችሁ ድረስ ችግር የለውም። በኋላ ስታበስሉት ጥሩ ሆኖ ረዣዥም ሆኖ ምናምን ይበስላል። በኋላ ለአይን ምናምን ይማርካል፣ ደስ ይላል። ስጋችን የበሰለ ነው። ያው የከፈትኩት ያማሰልኩት እያየው ነው። በጣም ይሄ ምንድነው የሚባለው ትልቅ በግ ምናምን ከሆነ ቶሎ የሚበስል ማይበስል ስጋ አለ። ያው ትልቅ በግ ምናምን ከሆነ ትንሽ 2 ሰዓት ምናምን ሊወስድባችሁ ይችላል። እኔ ግን 1 ሰዓት ከተኩል ነው የጨረሰብኝ ስጋው አብስዬ እስክጨርሰው ማለት ነው። ስጋውን እንግዲህ አበሰልኩት። ከበሰለ በኋላ ስጋውን አወጣውና ውሃ እጨምርበታለሁ። ውሃ ጨምሬ ያዘጋጀነውን ሩዝ ውሃው ስንተከተክ እንጨምራለን። በዚህ መልኩ ሩዙን ከጨመራችሁት በኋላ አማስሉት ሁሉ ቦታ እንዲዋሃድ። ከዛ እስክንተከተክ ትንሽ ትከድኑና እንደዚህ ግንፍል ካለ በኋላ ክዳኑን አንሱት። አትክደኑት፣ ባትከድኑ ይመረጣል። ሩዙ ጥሩ ሆኖ እንዲበስልላችሁ ማለት ነው። ከከደናችሁት ግን ይሰባብራል፣ በኋላ ላይ ጭምቅ ይላል፣ አንድ ላይ ይያዛልና ያ እንዳይሆን ባይከደን ይመረጣል። በዚህ መልኩ ሩዛችንን ሰራንና አዘጋጅነው። እንግዲህ ሩዙ መጀመሪያ እንዳያችሁት ቢጫ ነው፣ ግን እዚህ ጋር ነጭ የሆነው ካሜራ ይሆናል ምናልባት። በጣም ብዙም እርድ አልጨመርኩትም፣ በመካከለኛው ጨመርኩት። ስጋውን ሩዙ ላይ የሚጨምረው እንዳይቀዘቀዝብኝ ነው። ያው ምሳ እስካቀርበው ድረስ አብሮ ከትኩስ ሩዝ ጋር ከድኜው እንዲህ ሳስቀምጥ ትኩስ ሆኖ ይቀመጣል። ውጪ ላይ ብቻ ከተቀመጠ ቀዝቅዞ በኋላ ጣዕም የለውም እና ለዛ ነው አንድ ላይ ጨመርኩት። ከዛ ከድኜ አስቀምጣለሁ እስካቀርበው ማለት ነው። ከዛ ያው ምሳ ሰዓታችን ሲደርስ አቀርባለሁ። ይሄንን ይመስላል።
በእውነት በጣም ቆንጆ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት፣ ስሩት። ቪዲዮዬን ሼር፣ ላይክ ማድረግ እንዳትረሱ። እስከ መጨረሻው ካያችሁ አመሰግናለሁ።